አቀበለች ከስሞት ጀምሮ ነገር የጉድ ይባላል። እሺ ምን ይሰሩ ነበር? ግንበኛ ነበር። 2 ዓመት በሰው እጅ ከሆኑ 2 ዓመቱ። አዎ። ምንድነው ህመሞት? ነርቭ ግፊትና ነርቭ። በየወሩ የሚያወጡት ወጪ አለ? አዎ። ምን ያክል ያወጣሉ? 9500 በወር ማለት ነው? አዎ። ለመድኃኒት? ለመድኃኒት። ማንም ያግዞት ነገር አለ? እንዴት ብለው ነው የሚኖሩት? አሁን የሚኖሩበትን ሁኔታ እስኪ ያስረዱ። አሁን እነሱ አንዳንድ ነገር ይረዱኛል፣ የቀረ የለም። እስኪ ጭንቀት ሆነ ያለበትን ችግር ሌላ ሰው ይሄን ቪዲዮ ላይ የሚያየው ሰው አስረዱልኝ እስቲ። ቸግሮኛል በጣም አቅም በላይ ነው የሚወጡት። አዎ በቀን 3 ይወስዳሉ። አዎ የሚገዛልዎት አለ? የለም ሌላ የሚገዛልዎት የሚያግዝዎት አለ? ማንም ያለ ያለበት ነገር ስትረዲ በቀደም አይታችኋል። እዚህ እንዴት ነው የሚኖሩት አሁን? ተከራይተው ነው የሚኖሩት? አዎ 2500 ብር እየከፈለ ይቆይ። አሁንም እየከፈለች ነው? አዎ። እሺ እስኪ ይሄን ቪዲዮ አይተው ሊያግዙት ለሚችሉ ሰዎች መልእክቶን ምን ያሉት ነው? ትልልሽ ያለ ይርዳት ይችላል። በቃ አባቴ ዱቃስ ስለሩላል ገባቸው የሚያክፈልት ለናገር ያንኩ እውያዚ ምን አሁን ሌላ ሰው የሚያግዙት ቢፈልግ ምን ቢያግዙት የሚፈልጉት? ቀለብ ያቋርጣል፣ ልብስ ያቋርጣል፣ ኪራይ አረበዲያ ኪራይ ውስጥ የለም። የኖራመችም ይህን ብር አሁን የሰጡት የተለያዩ ሰዎች ካሰባሰብኩት ነው። የሞቱትንም ነፍስ ይማር፣ የሰጡትንም በህይወት ያሉትንም መርቁልኝ። የሞቱትን ነፍስ ይማር፣ ይፈጃችሁ ይፈራል። አገር እያዝኩ ነው። ዛሬ ልመጣ ፈልጌ ወደ ድረስ ባልሆነ ነገር ልመጣ ስቤ ወይ የቤቱ ባለቤት ባልሆነ ቆዩ ወርቶኛል። ቀምሶ እያቀመሰች አይዞት አይዞት፣ በምንችለው ከጎንዎታለሁ። እሺ እኔም ከዚህ በኋላ እሺ